ከለር ሳይኮሎጂ ዛሬ እስቲ ስለሱ እናወራ። ሰላም እንዴት ናችሁ? ዛሬ ስለ ፕራይመሪ ከለር እና ስለ ሌሎች ከለሮች ትርጉማቸውን እንዲሁም ደግሞ መጠቀም እንዴት እንዳለብን እናወራለን። ለመጀመሪያ ፕራይመሪ ከለሮችን እንያቸው። ፕራይመሪ ከለርስ የሚባሉት ቀይ፣ ቢጫና ሰማያዊ ናቸው። ከዚህ ውጭ ያሉት ከለሮች ከነኚህ ከፕራይመሪ ከለሮች ከሚባሉት ውስጥ በማደባለቅ የምናመጣቸው ናቸው። ለምሳሌ ኦሬንጅ፣ ፐርፕል እንደዚህ አይነት ከለሮች፣ አረንጓዴ የሚባሉት ከለሮች ከነኚህ ከፕራይመሪ ከለሮች በማቀላቀል የምናገኛቸው ከለሮች ናቸው ማለት ነው። ሌላው ደግሞ ዛሬ የምናየው ምንድን ነው? አንዳንድ ከለሮች አንድ ላይ ስንጠቀማቸው ጥሩ እይታ የሚኖራቸው ከለሮች አሉና እነሱን እንዴት ማምጣት እንችላለን የሚለው ላይ እናወራለን። ለምሳሌ በሶስት አይነት ግሩፖች ይከፈላሉ። እነሱን ግሩፖች ስናነሳ የመጀመሪያው ኮምፕሊመንተሪ ነው። ኮምፕሊመንተሪ የሚባለው ከለር ስንጠቀመው እነኚህ ኮምፕሊመንተሪ የሚባሉ ማቾችን ስንጠቀማቸው ጥሩ ለእይታና ለዲዛይን ደግሞ ጥሩ ነገር ያመጣሉ ተብለው የሚታሰቡ ናቸው ኮምፕሊመንተሪ ከለር የሚባሉት። ለምሳሌ ኮምፕሊመንተሪ ከሚባሉት ውስጥ ከለር ዊል ወይም ደግሞ ክቡ ከለር ያለ የከለር የሚደረደሩበት ክቡ ማውጫው ላይ እሱ ላይ በተቃራኒ አቅጣጫ ያሉት ኮምፕሊመንተሪ ከለር በመባል ይታወቃሉ። ለምሳሌ ከለር ዊል ላይ ካሉት ከለሮች ሰማያዊ ያለበትና ኦሬንጅ ያለበት ቦታ በጣም በተቃራኒ ቦታ ነው ያለው ከላይና ከታች ኦልሞስት ማለት ነው። ስለዚህ እነሱ ከለሮች ብንጠቀማቸው ጥሩ ኮምቢኔሽን ወይም ደግሞ ማች ይኖራቸው ብለን እናስባለን ማለት ነው። ሌላኛው ደግሞ አናሎግ የሚባሉት ናቸው። አናሎግ ከለርስ የሚባሉት በከለር ዊል ላይ ስናያቸው ሳይድ ባይ ሳይድ ወይ ደግሞ ጎን ለጎን የሚቀመጡ የከለር አይነቶች ናቸው ማለት ነው። ለምሳሌ ሬድ አለ፣ ካጠገቡ ደግሞ ሬድ ኦሬንጅ አለ፣ ከዛ ደግሞ ኦሬንጅ እየሆነ ይመጣል ማለት ነው። እነኚህ ከለሮች አናሎግ የሚባሉ የከለር ማቾች ናቸው ማለት ነው። እነኚህን በምንጠቀምበት ጊዜ ዲዛይኖቻችንን አሁንም ለእይታ ጥሩና ከእንደገና ደግሞ የምንጠቀማቸው ከለሮች አንዱ ከአንዱ እንዳይረባበሹ እርስ በርሳቸው ማድረግ እንችላለን ማለት ነው። ሶስተኛው ኮምቢኔሽን ወይም ደግሞ መጠቀም ያለብን ከከለር ዊል ውስጥ መጠቀም ያለብን እንዴት አድርገን ነው? ሶስተኛው የሚሆነው ሞኖክሮም ነው። ሞኖክሮም ደግሞ እንዴት ነው? ከለር ዊል ላይ አንድ ከለር እንመርጥና የእሱን ከለር ሼዱን በመጠቀም አንድ ከለርን በተለያየ ሼድ እያደረግን ዲዛይናችን ላይ ስንጠቀም የሞኖክሮም ከለሮችን ተጠቀምን ብለን እንላለን ማለት ነው። ስለዚህ እነዚህ ሶስት አይነት የተለያዩ የከለር ማቺንግ ሜቶዶች በመጠቀም ዲዛይናችንን የተሻለ ማድረግ እንችላለን ማለት ነው። በመጨረሻ ማለት የምንፈልገው ምንድን ነው? ከለሮች እያንዳንዳቸው የራሳቸው ሳይኮሎጂካል ኢፌክት እና የራሳቸው ትርጉም ስላላቸው መጠቀም ባለብን ቦታዎች በጥንቃቄ ብንጠቀማቸው የዲዛይናችንን ስታንዳርድ ይጨምሩልናል ማለት ነው። በዛው ልክ ደግሞ በተሳሳትን ቁጥር የዲዛይናችን ስታንዳርድ በዛው ልክ ይቀንሳል። ለምሳሌ ቀይን እናንሳ። ቀይ ቦልድ ለሆነ ስሜት የምንጠቀመው ከለር ነው። እንደ ማስጠንቀቂያ፣ እንደ ትራፊክ ላይቶች ላይ እንደዚህ አይነት ነገሮች ላይ የምንጠቀመው ከለር ነው። ስለዚህ በእነዚህ ዙሪያ ያሉ ዲዛይኖችን የምንጠቀምበት ከለር ቀይ ይሆናል ማለት ነው። ሌላው ሰማያዊ ነው። ሰማያዊ ደግሞ ካልምነስን ወይም ደግሞ መረጋጋትን ይገልጽልናል። ስለዛ እንደዚህ አይነት የዲዛይን ሀሳብ ሲኖረን ሰማያዊን እንጠቀማለን ማለት ነው። ሌላኛው ደግሞ ቢጫ ነው። ቢጫን ደግሞ ለደስታ ወይም ደግሞ አንዳንዴ ደግሞ ኮሽን ወይም ደግሞ ማስጠንቀቂያ ያሉባቸው ቦታዎች ላይ መጠቀም እንችላለን ማለት ነው። እነኚህ በጥቂቱ ያነሳኋቸው ናቸው። ሌሎች ብዙ የከለር አይነቶች አሉ። ሁሉም የራሳቸው ሳይኮሎጂካል ኢፌክት አላቸው። እነሱን እያየን እንጠቀማቸዋለን በዲዛይናችን ላይ አስፈላጊው በሆነ ሁኔታ ማለት ነው። ስለዚህ ከለሮች የየራሳቸው ትርጉም አላቸው። ስንጠቀማቸው እንጠንቀቅላለሁኝ። አመሰግናለሁ። ፎሎ፣ ላይክ፣ ሼር እንዳይረሳ።